ለንደጀኔጉ ተማሚኝ ዕለታዊ ዜና ነው። የኦሮሞ የፖለቲካ እስረኞች የሆኑት እና አቶ በቀለ ገርባ፣ ጀዋር መሐመድና አቶ ደጀኔ ጣፋ የፍርድ ቤት የችሎት ቀጠሯቸውን በ2 ዓመት እንዲያራዝም ጠየቁ። ጉዳያችን የፖለቲካ ጉዳይ ነው። ፍርድ ቤት መመላለሱ የጠበቆችን የአቃቤ ሕጎችንና ዳኞችን ከማስቸገሩ ውጪ ሌላ ተፈላጊነት የለውምና የፍርድ ቤት ቀጠሮ ለ2 ዓመት እንዲራዘም በማለት የፖለቲካ እስረኞቹ መጠየቃቸውን ጠበቃቸው ተናግረዋል። ነስረዲን ሁሴን ተጨማሪ ያለው። በፍርድ ቤት ነፃ የተባሉ የኦሮሞ ፖለቲካ እስረኞች ከፍርድ ቤት በር ላይ ተጠልፈው የት እንደገቡ እንደማይታወቅ ሰምተናል። እኛ ደግሞ የዚህ አይነት አስቀያሚ ጨዋታ አካል መሆን አንፈልግም። ፍርድ ቤቱ ምርጫ እስኪያልፍ ድረስ የ2 ዓመት ቀጠሮ ይስጠን። ጠበቆቻችንንም አቃቤ ሕግንም ማስቸገር አንፈልግም። ጉዳያችን ፖለቲካዊ ነው። የእውነት ወንጀል ፈጽመን አይደለም። አቶ ጀዋር መሐመድ በዛሬው ዕለት የፌደራል ከፍተኛ ፍርድ ቤት የተናገሩት ነው። አቶ ጀዋር ይህን ማለታቸውን ተከትሎ ሁሉም እስረኞች ሐሳቡን ደግፈው ፍርድ ቤቱ የ2 ዓመት ቀጠሮ እንዲሰጥ ጠይቀዋል። በትናንትናው ዕለት የፌደራል ጠቅላይ ፍርድ ቤት አቃቤ ሕግ ምስክሮቹ ከመጋረጃ ጀርባ ሆነው እንዲመሰክሩ የጠየቀውን ጥያቄ ከፍተኛ ፍርድ ቤት ውድቅ ማድረጉን ተከትሎ ባቀረበው ይግባኝ ላይ የሰጠውን ውሳኔ ተከትሎ ዛሬ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተሰይሞ ነበር። ከፍተኛ ፍርድ ቤቱ የጠቅላይ ፍርድ ቤቱ በትናንትናው ዕለት ያስተላለፈው ውሳኔ አልደረሰኝም በማለት ተለዋጭ ቀጠሮ ለግንቦት 18 2013 አዲስ ቀጠሮ ሰጥቷል። ጠቅላይ ፍርድ ቤቱ አቃቤ ሕግ ምንም አይነት ማስረጃ ሳያቀርብ ለምስክሮች ጥበቃ ማድረግ በሚል ብቻ የምስክሮች ቃል በዝግ ችሎትና በመጋረጃ ጀርባ እንዲሆን የጠየቀበት አግባብ ትክክል አይደለም በማለት አቃቤ ሕግ ማስረጃዎችን በዝርዝር እንዲያቀርብና የስር ፍርድ ቤቱም የቀረቡለትን ማስረጃዎች በዝርዝር ከመረመረ በኋላ ተገቢውን ውሳኔ እንዲሰጥ ወስኗል። ቀደም ሲል በፌደራል ከፍተኛ ፍርድ ቤት በነበረው ክርክር አቃቤ ሕግ በአቶ ጀዋር መሐመድ ላይ ምስክርነት የሚሰጡ ተከሳሾች ማንነታቸው ሳይገለጽ ከመጋረጃ ጀርባ ሆነው በዝግ ችሎት እንዲያደርጉ መጠየቁ ይታወሳል። ነገር ግን ከፍተኛ ፍርድ ቤቱ አቃቤ ሕግ ጉዳዩን በግልጽ ችሎት ቢታይ ምስክሮች ላይ ይደርሳል ያለውን ስጋት በዝርዝር አላስረዳም በማለት የምስክሮችን አሰማም ሂደት በግልጽ ችሎት እንዲሆን ውሳኔ መስጠቱ ይታወቃል። በዛሬው ችሎት አስተያየታቸውን የሰጡት አቶ በቀለ ገርባ ሀገሪቱ ውስጥ ያለውን ሁኔታ በማንሳት እኛ ፍትህ ማግኘት ባንችል ቢያንስ ፍርድ ቤት እየቀረብን ነው፣ የኦሮሞ ወጣቶች ያለ ፍርድ እየተገደሉ ነው፣ ይሄ ሁሉ በህዝባችን ላይ ወንጀል መፈጸሙ ፍርድ ቤት መቅረብ አስፈላጊ መሆኑ አይታየኝም ብለዋል። አቶ ደጀኔ ጣፋ በኩላቸው አሁን የተከሰስንበት የጸረ ሽብር ህግ የተባለው ህግ ወያኔ ለፖለቲካ መሳሪያ ያወጣው ህግ ነው በማለት የተከሰሱበት ጉዳይ የፖለቲካ መሆኑን በማስታወስ መፍትሄው ፖለቲካዊ ነው ማለታቸውን ጠበቃቸው ተናግረዋል። ፍርድ ቤት በነጻ የለቀቃቸውን እነ ኮሎኔል ገመቹ አያና የት እንደሚገኙ እንደማይታወቅ ጠበቃቸው ተናገሩ። ከእስር በነጻ የተለቀቁት እነ ኮሎኔል ገመቹ አያና ለምን እንደታፈኑና ወዴት እንደተወሰዱ እስካሁን አልታወቀም። ሰኞ ዕለት የኦነግ ከፍተኛ አመራር የሆኑት ኮሎኔል ገመቹ አያናና 12 የኦሮሞ የፖለቲካ እስረኞች በፍርድ ቤት ከወንጀል ነፃ መሆናቸው ከተረጋገጠ በኋላ ከእስር እንዲፈቱ የተደረገ ቢሆንም ወዲያው በእስር ቤቱ በራፍ ላይ የፌደራል ፖሊስ ልብስ የለበሱና በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች ሁሉንም አፍነው ወስደዋቸዋል። ይህንን ተከትሎ የፌደራል አቃቢ ሕግ እስረኞቹ የት እንዳሉ ሲጠየቅ በፌደራል ቁጥጥር ስር አይደሉም የሚል ምላሽ ሰጥቷል። በመሆኑም የፖለቲካ እስረኞቹ እስካሁን ድረስ ያሉበት ቦታ አለመታወቁ ቤተሰቦቻቸውን እንዳስጨነቀና ስጋት ላይ እንደጣላቸው ጠበቃቸው አቶ ቱሊ ባይሳ ተናግረዋል። በፌደራል ከፍተኛ ፍርድ ቤት 3ኛ የጸረ ሽብር እና የህገ መንግስት ጉዳዮች ወንጀል ችሎት ጉዳያቸው ለ2 ዓመታት ሲመረመር ቆይቶ በነፃ የተለቀቁት ኮሎኔል ገመቹን ከዚህ በፊት ፍርድ ቤት በተደጋጋሚ ከወንጀል ነፃ ናቸው ብሎ ቢያሰናብታቸውም ፖሊስ በተደጋጋሚ እያፈነ በእስር አቆይቷቸዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት ጠበቃ ቱሊ ባይሳ በህግ መሰረት
ከፍተኛውን ፍርድ ቤት ትዕዛዝ ማቆም የሚችለው ጠቅላይ ፍርድ ቤት ብቻ ነው። ነገር ግን አሁን እየገጠመን ያለው ተግዳሮት ፍርድ ቤት በነፃ ያሰናበተውን ተከሳሽ ፖሊስ ብቻውን፣ አንዳንዴ ደግሞ ከአቃቤ ሕግ ጋር በመተባበር ከሕግ አካሄድ በተቃራኒ በእስር የሚቆዩበት ሁኔታ መኖሩ ነው ብለዋል። ሌላ አስተያየት ሰጪ ደግሞ የፖለቲካ እስረኞቹ ከሕግ አግባብ ውጪ መታሰራቸው ሳያንስ ያሉበትን ቦታ በመሰወር ቤተሰቦቻቸውን ማስጨነቅ ኢፍትሐዊነቱን ተደራራቢ ያደርገዋል ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአውሮፓ ህብረት ልዩ መልእክተኛና ከፊንላንዱ የውጭ ጉዳይ ሚኒስትር ፔክ ሃቪስቶን ጋር መገናኘታቸው ተዘገበ። አሜሪካ ኢትዮጵያ ማዕከል ያደረገ ዝግ የውጭ ጉዳይ ኮሚቴ ስብሰባ ማድረጓም ተዘግቧል። ይህ ስብሰባ በዝግ የተደረገው በአሜሪካ የሴኔቱ ደንብ ውስጥ በአሜሪካ ብሔራዊ ጥቅም ዝግ ስብሰባ የሚፈቅድ አግባብ ነው ተብሏል። ነስረዲን ሁሴን ተጨማሪ ዘገባ ያክልበታል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአውሮፓ ህብረት ልዩ መልእክተኛና ከፊንላንድ ውጭ ጉዳይ ሚኒስትር ፔክ ሃቪስቶን ጋር መገናኘታቸው ተዘገበ። ባለስልጣናቶቹ ስለ አፍሪካ ቀንድ ፖለቲካዊና የጸጥታ ጉዳዮች መምከራቸውን የአሜሪካ መንግስት ቃል አቀባይ ቢሮ አስታውቋል። ፔክ ሃቪስቶን የአውሮፓ ህብረት ልዩ መልእክተኛ ሲሆኑ በትግራይ ጦርነትና በኢትዮጵያ የፖለቲካ መስቀልቅል ዙሪያ የህብረቱ ተወካይ በመሆን እያገለገሉ ይገኛሉ። በተያያዘ ዜና በምስራቅ አፍሪካ የአሜሪካ ልዩ መልእክተኛ ጄፍሪ ፌልትማን በቀጠና ያደረጉትን ጉብኝት አጠናቀው ወደ አሜሪካ መመለሳቸውን ተከትሎ የተለያዩ ስብሰባዎች እየተደረጉ ይገኛሉ። የሴኔቱን የልዩ መልእክተኛ የጉዞ ሪፖርት ለማዳመጥና የአሜሪካን ጥቅም መሰረት የሚያደርግ የቀጣይ ፖሊሲ አቅጣጫን ለመወሰን ሰኞ ግንቦት 9 ቀን 2013 ዓ.ም ምክክር ማድረጋቸው ተዘግቧል። የሴኔቱ የውጭ ጉዳይ ግንኙነት ኮሚቴ ሰኞ ቀን ያካሄደው የውይይት መድረክ በመሰረታዊነት ኢትዮጵያ ላይ ትኩረት ያደረገ ቢሆንም የውይይቱ አርዕስት ጉዳይ ግን በአፍሪካ ቀንድ ያሉ የአሜሪካ ስጋትና እድሎች በሚል እንደሆነ የሴኔቱ መረጃዎች ያመለክታሉ። ስብሰባውን ተከትሎ የአሜሪካን ሴኔት ሪዞሉሽን 97 በማለት የጠራውን የውሳኔ ሐሳብ ማስተላለፉ ተዘግቧል። በውሳኔው የኢትዮጵያ መንግስት ህወሓትና ሌሎች በትግራይ ክልል በተፈጠረው ግጭት ውስጥ የተሳተፉ አካላት ግጭትን እንዲያቆሙ፣ የሰብአዊ መብቶች እንዲያከብሩ፣ የሰብአዊ እርዳታ ተደራሽነት እንዳያስተጓጉሉና በክልሉ ተፈጠሩ በተባሉ የጥሰቶች ዙሪያ ገለልተኛ መርማሪዎችን እንዲተባበሩ የሚጠይቀው ውሳኔ ሐሳብ አጽድቀዋል ተብሏል። ሴኔቱ በውሳኔ ሐሳቡ ጉዳዩ የሚመለከታቸው የአሜሪካ ኤጀንሲዎች ግጭቱ እንዲቆምና የሰብአዊ ድጋፍ እንዲደርስ የሚያበረታቱ እርምጃዎች እንዲወስዱ ጥሪ አቅርቧል። በስብሰባው በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ኃላፊ ሮበርት ጎዴክ እንዲሁም ስማቸው ያልተገለጸ በአሜሪካ ብሔራዊ ደህንነት መስሪያ ቤት የአፍሪካ ቀጠና ደህንነት ኃላፊ ለሴኔቱ ሪፖርት ማቅረባቸው ታውቋል። በስድስት የተዘረዘሩ ልዩ ሁኔታዎች ሴኔቱ ውይይትን በዝግ እንዲያካሄድ የሚጠይቅ መጠይቅ ቀርቦለት በዝግ ስብሰባ እንዲያካሄድ ሊወሰን የሚችል የሴኔት ደንብ ይደነግጋል። ይህ ኢትዮጵያን ማዕከል ያደረገው የስብሰባ አጀንዳ ውይይት በዝግ እንዲካሄድ ለመወሰን ሊጠቀሱ ከሚችሉ የደንብ 6 አንቀጾች መሃል ከዚህ ጉዳይ ጋር ቀጥታ ግንኙነት የሚኖረው የአሜሪካ ብሔራዊ ደህንነት የሚመለከት ወይም በሚስጥር መካሄድ ያለበት የአሜሪካ የውጭ ጉዳይ ግንኙነትን የሚመለከት እንደሆነ የሚል ነው ተብሏል። ልዩ መልእክተኛ ጄፍ ፌልትማን ወደ ሀገራቸው መመለሳቸውን ተከትሎ በሀገሪቱ መንግስት ቃል አቀባይ በወጣው መግለጫ በሚቀጥሉት 2 እና 3 ሳምንታት በአካባቢው የሚደረጉና የሚወሰኑ ውሳኔዎች ለቀጠናው ህዝብና ለአሜሪካ ብሔራዊ ጥቅም ወሳኝ ትርጉም አለው ማለታቸው ይታወሳል። ይህ በዚህ እንዳለ የአሜሪካ ሴኔት የውጭ ጉዳይ ኮሚቴ ባለፈው ሳምንት ኢትዮጵያ ውስጥ ፖለቲከኞችን፣ ጋዜጠኞችን አስሮ እና በሀገሪቱ የፖለቲካ ጣፋንታ ክርክር እንዳይደረግ በማድረግ ተቀባይነት የለውም በማለት ምርጫው የአብይ አህመድ ሲመተ በዓል መሆን የለበትም ማለታቸው ይታወሳል። ይህ ውሳኔ የብልጽግና መንግስት እየገጠመ ላለው የዲፕሎማሲ ሽንፈት ተጨማሪ ማሳያ ነው ተብሏል። ውድ አድማጮቻችንና ተመልካቾቻችን አጠር ያለው ዕለታዊው ዜና በዚያ በቃ። መልካም ቆይታ። ቤት የችሎት ቀጠሯቸውን በ2 ዓመት እንዲያራዝም ጠየቁ። ጉዳያችን የፖለቲካ ጉዳይ ነው፣ ፍርድ ቤት መመላለሱ
የጠበቆችን የአቃቢ ህጎችንና ዳኞችን ከማስቸገሩ ውጪ ሌላ ተፈላጊነት የለውምና የፍርድ ቤት ቀጠሮ ለ2 ዓመት እንዲራዘም በማለት የፖለቲካ እስረኞቹ መጠየቃቸውን ጠበቃቸው ተናግረዋል። ነስረዲን ሁሴን ተጨማሪ አለው። በፍርድ ቤት ነፃ የተባሉ የኦሮሞ ፖለቲካ እስረኞች ከፍርድ ቤት በር ላይ ተጠልፈው የት እንደገቡ እንደማይታወቅ ሰምተናል። እኛ ደግሞ የዚህ አይነት አስቀያሚ ጨዋታ አካል መሆን አንፈልግም። ፍርድ ቤቱ ምርጫ እስኪያልፍ ድረስ የ2 ዓመት ቀጠሮ ይስጠን። ጠበቆቻችንንም አቃቤ ህግንም ማስቸገር አንፈልግም። ጉዳያችን ፖለቲካዊ ነው። የእውነት ወንጀል ፈጽመን አይደለም። አቶ ጀዋር መሐመድ በዛሬው ዕለት የፌደራል ከፍተኛ ፍርድ ቤት እየተናገሩት ነው። አቶ ጀዋር ይህን ማለታቸውን ተከትሎ ሁሉም እስረኞች ሐሳቡን ደግፈው ፍርድ ቤቱ የ2 ዓመት ቀጠሮ እንዲሰጥ ጠይቀዋል። በትናንትናው ዕለት የፌደራል ጠቅላይ ፍርድ ቤት አቃቤ ህግ ምስክሮቹ ከመጋረጃ ጀርባ ሆነው እንዲመሰክሩ የጠየቀውን ጥያቄ ከፍተኛ ፍርድ ቤት ውድቅ ማድረጉን ተከትሎ ባቀረበው ይግባኝ ላይ የሰጠውን ውሳኔ ተከትሎ ዛሬ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተሰይሞ ነበር። ከፍተኛ ፍርድ ቤቱ የጠቅላይ ፍርድ ቤቱ በትናንትናው ዕለት ያስተላለፈው ውሳኔ አልደረሰኝም በማለት ተለዋጭ ቀጠሮ ለግንቦት 18 2013 አዲስ ቀጠሮ ሰጥቷል። ጠቅላይ ፍርድ ቤቱ አቃቤ ህግ ምንም አይነት ማስረጃ ሳያቀርብ ለምስክሮች ጥበቃ ማድረግ በሚል ብቻ የምስክሮች ቃል በዝግ ችሎትና በመጋረጃ ጀርባ እንዲሆን የጠየቀበት አግባብ ትክክል አይደለም በማለት አቃቤ ህግ ማስረጃዎችን በዝርዝር እንዲያቀርብና የስር ፍርድ ቤቱም የቀረቡለትን ማስረጃዎች በዝርዝር ከመረመረ በኋላ ተገቢውን ውሳኔ እንዲሰጥ ወስኗል። ቀደም ሲል በፌደራል ከፍተኛ ፍርድ ቤት በነበረው ክርክር አቃቤ ህግ በአቶ ጀዋር መሐመድ ላይ ምስክርነት የሚሰጡ ተከሳሾች ማንነታቸው ሳይገለጽ ከመጋረጃ ጀርባ ሆነው በዝግ ችሎት እንዲያደርጉ መጠየቁ ይታወሳል። ነገር ግን ከፍተኛ ፍርድ ቤቱ አቃቤ ህግ ጉዳዩን በግልጽ ችሎት ቢታይ ምስክሮች ላይ ይደርሳል ያለውን ስጋት በዝርዝር አላስረዳም በማለት የምስክሮችን አሰማም ሂደት በግልጽ ችሎት እንዲሆን ውሳኔ መስጠቱ ይታወቃል። በዛሬው ችሎት አስተያየታቸውን የሰጡት አቶ በቀለ ገርባ ሀገሪቱ ውስጥ ያለውን ሁኔታ በማንሳት እኛ ፍትህ ማግኘት ባንችል ቢያንስ ፍርድ ቤት እየቀረብን ነው፣ የኦሮሞ ወጣቶች ያለ ፍርድ እየተገደሉ ነው፣ ይሄ ሁሉ በህዝባችን ላይ ወንጀል መፈጸሙ ፍርድ ቤት መቅረብ አስፈላጊ መሆኑ አይታየኝም ብለዋል። አቶ ደጀኔ ጣፋው በኩላቸው አሁን የተከሰስንበት የጸረ ሽብር ህግ የተባለው ህግ ወያኔ ለፖለቲካ መሳሪያ ያወጣው ህግ ነው በማለት የተከሰሱበት ጉዳይ የፖለቲካ መሆኑን በማስታወስ መፍትሄው ፖለቲካዊ ነው ማለታቸውን ጠበቃቸው ተናግረዋል። ፍርድ ቤት በነጻ የለቀቃቸውን እነ ኮሎኔል ገመቹ አያና የት እንደሚገኙ እንደማይታወቅ ጠበቃቸው ተናገሩ። ከእስር በነጻ የተለቀቁት እነ ኮሎኔል ገመቹ አያናም ለምን እንደታፈኑና ወዴት እንደተወሰዱ እስካሁን አልታወቀም። ሰኞ ዕለት የኦነግ ከፍተኛ አመራር የሆኑት ኮሎኔል ገመቹ አያናና 12 የኦሮሞ የፖለቲካ እስረኞች በፍርድ ቤት ከወንጀል ነጻ መሆናቸው ከተረጋገጠ በኋላ ከእስር እንዲፈቱ የተደረገ ቢሆንም ወዲያው በእስር ቤቱ በራፍ ላይ የፌዴራል ፖሊስ ልብስ የለበሱና በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች ሁሉንም አፍነው ወስደዋቸዋል። ይህንን ተከትሎ የፌዴራል አቃቢ ህግ እስረኞቹ የት እንዳሉ ሲጠየቅ በፌዴራል ቁጥጥር ስር አይደሉም የሚል ምላሽ ሰጥቷል። በመሆኑም የፖለቲካ እስረኞቹ እስካሁን ድረስ ያሉበት ቦታ አለመታወቁ ቤተሰቦቻቸውን እንዳስጨነቀና ስጋት ላይ እንደጣላቸው ጠበቃቸው አቶ ቱሊ ባይሳ ተናግረዋል። በፌዴራል ከፍተኛ ፍርድ ቤት 3ኛ የጸረ ሽብር እና የህገ መንግስት ጉዳዮች ወንጀል ችሎት ጉዳያቸው ለ2 ዓመታት ሲመረመር ቆይቶ በነጻ የተለቀቁት ኮሎኔል ገመቹን ከዚህ በፊት ፍርድ ቤት በተደጋጋሚ ከወንጀል ነጻ ናቸው ብሎ ቢያሰናብታቸውም ፖሊስ በተደጋጋሚ እያፈነ በእስር አቆይቷቸዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት ጠበቃ ቱሊ ባይሳ በህግ መሰረት ከፍተኛውን ፍርድ ቤት ትዕዛዝ ማቆም የሚችለው ጠቅላይ ፍርድ ቤት ብቻ ነው። ነገር ግን አሁን እየገጠመን ያለው ተግዳሮት ፍርድ ቤት በነጻ ያሰናበተውን ተከሳሽ ፖሊስ ብቻውን፣ አንዳንዴ ደግሞ ከአቃቤ ህግ ጋር በመተባበር ከህግ አካሄድ በተቃራኒ በእስር የሚቆዩበት ሁኔታ መኖሩ ነው
ብለዋል። ሌላ አስተያየት ሰጪ ደግሞ የፖለቲካ እስረኞቹ ከህግ አግባብ ውጪ መታሰራቸው ሳያንስ ያሉበትን ቦታ በመሰወር ቤተሰቦቻቸውን ማስጨነቅ ኢፍትሐዊነቱን ተደራራቢ ያደርገዋል ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአውሮፓ ህብረት ልዩ መልእክተኛና ከፊንላንዱ የውጭ ጉዳይ ሚኒስትር ፔክ ሃቪስቶን ጋር መገናኘታቸው ተዘገበ። አሜሪካ ኢትዮጵያ ማዕከል ያደረገ ዝግ የውጭ ጉዳይ ኮሚቴ ስብሰባ ማድረጓም ተዘግቧል። ይህ ስብሰባ በዝግ የተደረገው በአሜሪካ የሴኔቱ ደንብ ውስጥ በአሜሪካ ብሔራዊ ጥቅም ዝግ ስብሰባ የሚፈቅድ አግባብ ነው ተብሏል። ነስረዲን ሁሴን ተጨማሪ ዘገባ ያክልበታል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአውሮፓ ህብረት ልዩ መልእክተኛና ከፊንላንድ ውጭ ጉዳይ ሚኒስትር ፔክ ሃቪስቶን ጋር መገናኘታቸው ተዘገበ። ባለስልጣናቶቹ ስለ አፍሪካ ቀንድ ፖለቲካዊና የጸጥታ ጉዳዮች መምከራቸውን የአሜሪካ መንግስት ቃል አቀባይ ቢሮ አስታውቋል። ፔክ ሃቪስቶን የአውሮፓ ህብረት ልዩ መልእክተኛ ሲሆኑ በትግራይ ጦርነትና በኢትዮጵያ የፖለቲካ ምስቅልቅል ዙሪያ የህብረቱ ተወካይ በመሆን እያገለገሉ ይገኛሉ። በተያያዘ ዜና በምስራቅ አፍሪካ የአሜሪካ ልዩ መልእክተኛ ጄፍሪ ፌልትማን በቀጠና ያደረጉትን ጉብኝት አጠናቀው ወደ አሜሪካ መመለሳቸውን ተከትሎ የተለያዩ ስብሰባዎች እየተደረጉ ይገኛሉ። የሴኔቱን የልዩ መልእክተኛ የጉዞ ሪፖርት ለማዳመጥና የአሜሪካን ጥቅም መሰረት የሚያደርግ የቀጣይ ፖሊሲ አቅጣጫን ለመወሰን ሰኞ ግንቦት 9 ቀን 2013 ዓ.ም ምክክር ማድረጋቸው ተዘግቧል። የሴኔቱ የውጭ ጉዳይ ግንኙነት ኮሚቴ ሰኞ ቀን ያካሄደው የውይይት መድረክ በመሰረታዊነት ኢትዮጵያ ላይ ትኩረት ያደረገ ቢሆንም የውይይቱ አርዕስት ጉዳይ ግን በአፍሪካ ቀንድ ያሉ የአሜሪካ ስጋትና እድሎች በሚል እንደሆነ የሴኔቱ መረጃዎች ያመለክታሉ። ስብሰባውን ተከትሎ የአሜሪካን ሴኔት ሪዞሉሽን 97 በማለት የጠራውን የውሳኔ ሐሳብ ማስተላለፉ ተዘግቧል። በውሳኔው የኢትዮጵያ መንግስት ህወሓትና ሌሎች በትግራይ ክልል በተፈጠረው ግጭት ውስጥ የተሳተፉ አካላት ግጭት እንዲያቆሙ፣ የሰብአዊ መብቶች እንዲያከብሩ፣ የሰብአዊ እርዳታ ተደራሽነት እንዳያስተጓጉሉና በክልሉ ተፈጠሩ በተባሉ የጥሰቶች ዙሪያ ገለልተኛ መርማሪዎችን እንዲተባበሩ የሚጠይቅ ውሳኔ ሐሳብ አጽድቀዋል ተብሏል። ሴኔቱ በውሳኔ ሐሳቡ ጉዳዩ የሚመለከታቸው የአሜሪካ ኤጀንሲዎች ግጭቱ እንዲቆምና የሰብአዊ ድጋፍ እንዲደርስ የሚያበረታቱ እርምጃዎች እንዲወስዱ ጥሪ አቅርበዋል። በስብሰባው በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ኃላፊ ሮበርት ጎዴክ እንዲሁም ስማቸው ያልተገለጸ በአሜሪካ ብሔራዊ ደህንነት መስሪያ ቤት የአፍሪካ ቀጠና ደህንነት ኃላፊ ለሴኔቱ ሪፖርት ማቅረባቸው ታውቋል። በስድስት የተዘረዘሩ ልዩ ሁኔታዎች ሴኔቱ ውይይትን በዝግ እንዲያካሄድ የሚጠይቅ መጠይቅ ቀርቦለት በዝግ ስብሰባ እንዲያካሄድ ሊወሰን የሚችል የሴኔት ደንብ ይደነግጋል። ይህ ኢትዮጵያን ማዕከል ያደረገው የስብሰባ አጀንዳ ውይይት በዝግ እንዲካሄድ ለመወሰን ሊጠቀሱ ከሚችሉ የደንብ 6 አንቀጾች መሃል ከዚህ ጉዳይ ጋር ቀጥታ ግንኙነት የሚኖረው የአሜሪካ ብሔራዊ ደህንነት የሚመለከት ወይም በሚስጥር መካሄድ ያለበት የአሜሪካ የውጭ ጉዳይ ግንኙነትን የሚመለከት እንደሆነ የሚል ነው ተብሏል። ልዩ መልእክተኛ ጄፍ ፌልትማን ወደ ሀገራቸው መመለሳቸውን ተከትሎ በሀገሪቱ መንግስት ቃል አቀባይ በወጣው መግለጫ በሚቀጥሉት 2 እና 3 ሳምንታት በአካባቢው የሚደረጉና የሚወሰኑ ውሳኔዎች ለቀጠናው ህዝብና ለአሜሪካ ብሔራዊ ጥቅም ወሳኝ